YBS ሱፐርማርኬት እና ረቂቅ ትሬዲንግ አሁንም ከወንጀል ስራቸው አላቆሙ። እነዚህ ሁለት ድርጅቶች የተሰጣቸው ፍቃድ በተለያዩ የአዲስ አበባ ኮንዶሚኒየም አካባቢዎች ላይ በተመጣጣኝ ዋጋ አስቤዛ እንዲሸጡ፣ ይሄም የመሸጫ ቦታ ከአዲስ አበባ መስተዳደርና ከተለያዩ ክፍለ ከተሞች ድጎማ ተደርጎላቸዋል። ቢኮዝ በተመጣጣኝ ዋጋ እንሸጣለን ብለው ፕሮሚስ ስለገቡ። ነገር ግን እነዚህ ሁለት ድርጅቶች እየሰሩት ያሉት ስራዎች ብር ስጡን፣ እነዚህ የፋይናንስ ተቋም አይደሉም። ነገር ግን ከሰዎች ላይ ብር ይበደራሉ። እንዴት ነው የሚበደሩት? ልንገራችሁ። ለምሳሌ አንድ ሰው 1 ሚሊዮን ብር ለነሱ ከሰጣቸው እሳቢያቸው ምንድነው? እናንተ ብር ስጡኝና እኔ ሰርቼበት ትርፉን ልስጣችሁ ነው። ትርፉ እንዴት ነው የሚሰጠው? 1 ሚሊዮን ብር ለምሳሌ ብትሰጡት በየወሩ 100 ሺህ ብር 100 ሺህ ብር በየወሩ ይጽፍላችሁና 10ኛው ወር ላይ 1 ሚሊዮን ብራችሁን እንድትመልሱ ደረቅ ቼክ ይጽፍላችኋል። ደረቅ ቼክ ይጽፍላችኋል። እንግዲህ በ10 ወር ውስጥ 1 ሚሊዮን ወለደ፣ 1 ሚሊዮን ወለደ ማለት ነው። ይሄ ሲምፕሊ እነዚህ ካምፓኒዎች መበደር ከፈለጉ ለምን በባንክ አይበደሩም? ለምን በ10 ወር ውስጥ በ100% ራሱን እንዲወልድ አድርገው ለምን ይበደራሉ የሚለውን እናንተው መልሱት። አዝነውላችሁ ነው ወይስ ምን ፈለጋ ነው? ዛሬ 1 ሚሊዮን ሰጣችሁት፣ ነጋስ የዛሬ ወር ላይ 2 ሚሊዮን ይሆንላችኋል። መጀመሪያ የሚገቡ ሰዎች ትርፋማ ሊሆኑ ይችላሉ። ከዛን 2 ሚሊዮን እንደገና 4 ሚሊዮን ለማድረግ ደግሞ እንደገና ትሰጡታላችሁ። እጃችሁ ላይ ደረቅ ቼክ ብቻ የሚቀርበት ጊዜ ሩቅ አይደለም። እውነት ነው የምላችሁ፣ ሩቅ አይደለም። መላሴ ላይ ጸጉር ይብቀል። በዚህ ስራ ውስጥ እየተሳተፉ ያሉ አካላት የባንክ ማናጀሮች ናቸው። በብዛት እንኳን አይደለም አሉበት። እነዚህ ባንክ ማናጀሮች ሁሉ አድቫንቴጃቸው ምን መሰላችሁ? እነሱ የባንክ እንቅስቃሴያቸውን የዋይቢኤስንም ሆነ የረቂቅ ትሬዲንግን የባንክ እንቅስቃሴያቸውን ያውቃሉ። ስለዚህ አካውንታቸው ላይ ያለውን ብር ሊያወጡ ሲሉ ይይዟቸዋል። ቢያንስ የራሳቸውን ያስመልሳሉ ማለት ነው። እናንተ ግን ምንም የላችሁ። የምትይዙት የምትቆጣጠሩት ፍሎ ካሽ የለም፣ የምትቆጣጠሩት ፊክስድ አሴት የለም። ስለዚህ ያገኛችሁ ሰዎች ብታቆሙ፣ ልገቡ ያሰባችሁ ሰዎች ደግሞ እጃችሁን ብትሰበስቡ መልካም ነው። ሌላው ዋይቢኤስ እየሄደበት ያለው አካሄድ እርዳታ እንሰጣለን ነው። ሩብ ሚሊዮን ብር 250 ሺህ ብር ማለት ነው የቸገረው። የ500 ሺህ ብር ቢዝነስ የምትፈልግ ከሆነ እኔ 500 ሺህ ብሩ ልስጥህ እያለኝ ነው። እሰየው ይስጠኝ። ነገር ግን ምንድን ነው የሚያደርገው? 500 ሺህ ብሩ እንድሰጥህ መመዝገቢያ 30 ሺህ ብር ስጠኝ እያለ እንግዲህ ሊረዳኝ ካሰበ፣ እኔ ቢዝነስ ሰው ከሆንኩ ሊረዳኝ ካሰበ ቢዝነስ ፕላኔን አመጣለሁ። ያ ቢዝነስ ፕላኔ አዋጭ ሆኖ ካገኘኝና እኔ የገንዘብ እጦት ብቻ ከሆነ እንትን የሚያሰቃየኝ እንካ ብሎኝ በብድርም ቢሆን ይለኛል እንጂ ለምንድን ነው 30 ሺህ ብር የምሰጠው መመዝገቢያ? ካልሆነም 30 ሺህ ብሩን ከ500 ሺህ ብሩ ላይ ይቁረጥና 470 ሺህ ብር ይስጠኝ። ብዙ ተመዝጋቢዎች 30 ሺህ ብር ይሰጡታል። 500 ሺህ ብር ለማግኘት ተስፈኛ ሰዎች አይደለም። እቺን ነው እያደረገ ያለው የስካመሮች ትክክለኛ ባህሪ ደግሞ ማስመሰል፣ ዘጭ ማለት፣ ትላልቅ መኪኖችን መንዳት፣ ትላልቅ ቤቶች ላይ መታየት፣ ከትላልቅ ሰዎች ጋር መታየት፣ ብር ሰጪ መስሎ ገንዘብ ረጂ መስሎ መታየት። እንደዚህ ነው ስራቸው። ረቂቅ ትሬዲንግ፣ ዋይቢኤስ ሱፐርማርኬት ለመጪው ወራት የምናለቅስባቸው ናቸው። እርግጠኛ ነኝ። እናት ለመሆንና የሀገርን አደራ ተቀብሎ ሰንደቅ ዓላማን ከፍ ለማድረግ የሚከፈልና የተከፈለ ድንቅ መስዋዕትነት። ጀግናዋ አትሌት ጉዳፍ ጸጋዬ የተጣለባትን የ4 ወር እገዳ በተመለከተ ልብ የሚነካ ማብራሪያ ሰጥታለች። በሐኪሜ ትዕዛዝ መሰረት የመውለድ አቅሜን ለማሻሻል ሌትሮዞል የተባለውን መድኃኒት ወስጄ ነበር። በአሁኑ ወቅት እርግዝናዬ በጥሩ ሁኔታ ላይ ይገኛል። ልጄ እንደተወለደም በፍጥነት ወደ ስፖርቱ መለሳለሁ ስትል
አስታውቃለች። ጉዳፍ ለደጋፊዎቿና ለዓለም አትሌቲክስ የአቋም መፈተሻ አካል ኤአይዩ ላሳዩት መረዳት ምስጋናዋን አቅርባለች። ለመሆኑ ለእናትነትና ለሀገር ክብር ፈተናዎችን አልፋ ለምታስከብረን ለዚህ ጀግና አትሌታችን ያላችሁን ክብር እንዴት ትገልጹታላችሁ? ሐሳባችሁን አስቀምጡልኝ። መልካም ጊዜ። አሁን የገባ ተወዳጇ አትሌት ጉዳፍ ጸጋዬ ምን አጋጠማትም? አትሌቷ ታግዳለችም። ከእገዳው ጀርባ ያለው ትልቅ ምስጢር ምንድን ነው? የሐኪሟ ትዕዛዝ ዝርዝሩን በአጭሩ አቀርባለሁ። በአትሌቲክሱ ዓለም ጀግኒት አትሌታችን ጉዳፍ ጸጋዬ በዓለም አትሌቲክስ ኢንቴግሪቲ ዩኒት የ4 ወር እገዳ ተጥሎባታል። ምክንያቱ ደግሞ ባለፈው ዲሴምበር ወር በተደረገላት ምርመራ ሊትሮዞል የተባለ የተከለከለ ንጥረ ነገር በደሟ ውስጥ በመገኘቱ ነው። ጉዳፍ ሆን ብላ አበረታች መድኃኒት ወስዳ አይደለም። አትሌቷ እንዳስረዳችው ይሄን መድኃኒት የወሰደችው ታማ ስለነበር በሐኪም ትዕዛዝ ማለትም ፕሪስክሪፕሽን ነው። ነገር ግን ተቋሙ ይህ መድኃኒት በማንኛውም ጊዜም ለአትሌቶች ክልክል በማለት ይግባኟን ውድቅ አድርጎም የ4 ወር እገዳ የጣለባት ሲሆን ከዲሴምበር 5 ጀምሮ ያገኘችው ውጤትም በሙሉ ተሰርዘዋል። ሊትሮዞል ምንድን ነው? በሕክምናው ዓለም ይህ መድኃኒት ለጡት ካንሰርና ለሌሎችም የሆርሞን እክሎች የሚታዘዝ መድኃኒት ነው። ነገር ግን በስፖርቱ ዓለም የተከለከለበት ዋነኛው ምክንያት የቴስቶስትሮን ሆርሞንን ከፍ ሊያደርግ ስለሚችል አትሌቶች ተጨማሪ ጉልበት እንዲያገኙ ሊረዳቸው ይችላል ተብሎ ስለሚታመን ነው። ታዲያ ሐኪም አዞ ለምንድን ተቀጣች የሚል ጥያቄ እዚህ ጋር ሊነሳ ይችላል። የሐኪም ትዕዛዝ መኖሩ ብቻ አትሌትን ከቅጣት አያድንም። በዓለም አቀፍ የጸረ አበረታች ቅመሞች ኤጀንሲ ሕግ መሰረት ስትሪክት ሊያቢሊቲ የሚባል መርህ አለ። ትርጉሙ ወደ ሰውነት ለሚገባው ማንኛውም ነገር ኃላፊነቱ 100% የአንተ ማለትም የአትሌቱ ብቻ ነው ማለት ነው። አትሌቶቻችን ታመው ወደ ግል ሐኪም ሲሄዱ የሚያከሟቸው ሐኪሞች የስፖርት ሜዲሲን እውቀትና የተከለከሉ መድኃኒቶች ዝርዝር መረጃ አላቸው ወይ የሚል ጥያቄ ያስነሳል። አትሌቶቻችን መድኃኒት ከማውጣታቸው በፊት መመርመር እንዳለባቸው ጠንቅቀው ያውቃሉ ወይ? ይህ የጉዳፍ ጸጋዬ አጋጣሚ ለኢትዮጵያ አትሌቲክስ ፌዴሬሽን እና ለሁሉም አትሌቶቻችን ትልቅ የማንቂያ ደውል መሆን አለበትም። በንጹህ ልቦናና ባለማወቅ የሐኪም መድኃኒት ወስደው ማዕረጋቸውና ክብራቸውን ሊያጡ አይገባም። አትሌቶቻችን የሕክምና ባለሙያዎቻቸውን በጥንቃቄ መምረጥ አለባቸው። ሁላችንም ከጉዳፍ ጸጋዬ ጋርን ከ4 ወር በኋላ ወደ ውድድር ስትመለስ በድል እንደምትመጣ ሁላችንም ተስፋለን። ይህንን ቪዲዮ ለቤት ተከራዮችና አከራዮች ላኩላቸው። አከራዮች በራሳቸው ፍላጎት የቤት ክራይ መጨመር እንደማይችሉ ተነግሯል። የአዲስ አበባ ከተማ ቤቶችና ልማት አስተዳደር ቢሮ እንዳስታወቀው በአዲሱ አሰራር መሰረት አከራዮች በራሳቸው ፍላጎት ብቻ የቤት ክራይ ዋጋ መጨመር በሕግ የተከለከለ መሆኑም ተነግሯል። መንግስት በየዓመቱ የከተማዋን ተጨባጭ የኢኮኖሚ ሁኔታ ያገናዘበ የገበያ ጥናት ካካሄደ በኋላም የገበያ እድገት መኖሩ ከተረጋገጠ ብቻም በየዓመቱ ሰኔ 30 በሚወጣ ይፋዊ መግለጫ መሰረት የዋጋ ጭማሪውን በፐርሰንት ይወሰናልም ተብሏል። ለምሳሌ የአንድ ቤት ክራይ ዋጋ 1000 ብር ቢሆንና በመንግስት ውሳኔ መሰረት የተፈቀደው ጭማሪ 10 በመቶ ብቻ ከሆነም አከራዩ ዋጋውን ማሳደግ የሚችለው ወደ 1100 ብር ብቻ መሆኑም ተነግሯል። በዚህ ጉዳይ ላይ ምን ሐሳብ አላችሁ? ነው የተሰማ ያለው። ደቡብ አፍሪካ ህገወጥ ስደተኞችን ለሚያስተናግዱ ሀገራት ሂሳብ ልትቆርጥ ነው ይላል የዛሬው መረጃ። ደቡብ አፍሪካ የዶናልድ ትራምፕን አይነት ጠንካራ የኢሚግሬሽን ፖሊሲ መከተል ጀመረችው የሚያስብል ሲሆን ምክንያቱ ደግሞ ህገወጥ ስደተኞች ወደ ሀገራቸው ለመመለስ የሚወጣውን ወጪ በሙሉ ስደተኞቹ ከሚመጡባቸው ሀገራት መንግስታት ላይ ለመጠየቅ አዲስ አስገራሚ ህግ እየተዘጋጀ ነው። በደቡብ አፍሪካ እየጨመረ የመጣውን ጸረ ስደተኛ ስሜት ተከትሎ ፕሬዚዳንት ራማፎሳ የድንበር ደህንነትን ለማጠናከር አዲስ መመሪያ አዘጋጅቷል። ይህ እቅድ ገና በውይይት ላይ ቢሆንም አሁን ላይ በደቡብ አፍሪካና በጋና መካከል የዜጎች አያያዝን በተመለከተ ዲፕሎማሲያዊ ውጥረትን ፈጥሯል። አዲሱ መመሪያ የህግ አስከባሪዎችን አቅም ማሳደግን፣ ሙስናን መዋጋትንና የህግ ክፍተቶችን መድፈንን ያካተተ ሲሆን ይህም ከአሜሪካው የትራምፕ ፖሊሲ ጋር እየተነጻጸረ ነው። የደቡብ አፍሪካ መንግስት የወሰደው ይህ ጠንካራ እርምጃና ለውጭ ሀገራት ሂሳብ የመቁረጥ እቅድ ተገቢ ነው ትላላችሁ? ይህ አሰራር በአፍሪካ ሀገራት መካከል ባለው ግንኙነት ላይ ምን አይነት ተጽዕኖ ያመጣል? ሐሳባችሁን ኮሜንት ላይ አካፍሉኝ። አዲሱን ሰሌዳ ወይም የተሽከርካሪ መለያ አልጠቀምም ማለት ይቻላል።
ምን አይነት ተጠያቂነት ሊያስከትል ይችላል? እንዲቆያችሁ ጠበቃ ስለሰራ ነኝ። ይህ መረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። እንግዲህ ያው አዲሱ የመለያ ቁጥር ሰሌዳ ከሰኔ 4 ጀምሮ ተግባራዊ መደረጉ ይታወሳል። ያን ተከትሎ እንግዲህ የተለያዩ ሰዎች ይህ ነገር ያው ከአገልግሎት ክፍያውም ጋር በተገናኘ በሌላም መልኩ አዲሱን ሰሌዳ ለመቀየር ፈቃደኛ አይደለንም አንችልም የሚሉ ሰዎች መኖራቸውን እያየን ነው። ይሄ ነገር አለመቀየር አይቻልም ወይ የሚል ጥያቄም ጠይቃችሁኛል። ከዚህ ጋር በተገናኘ እንግዲህ በ2017 የትራንስፖርትና ሎጂስቲክ ሚኒስቴር ባወጣው መመሪያ ቁጥር 1050 እንዲሁም ደግሞ አስቀድሞ ስለ ተሽከርካሪዎች መለያ እና ምዝገባ ተግባራዊ ሆኖ ባለው በአዋጅ ቁጥር 681 መሰረት ይሄ አዲስ ሰሌዳ መቀየር አለባችሁ ተብሎ በመንግስት ቀነ ገደብ ከተቀመጠና ሙሉ ለሙሉ የድሮ ሰሌዳ ተግባራዊነት አብቅቷል ከተባለበት ጊዜ በኋላ ሰሌዳ አለመቀየር አይፈቀድም፣ አይቻልም። ሰሌዳ አልቀይርም፣ አዲሱን ሰሌዳ አልጠቀምም ማለት አይቻልም ብቻ ሳይሆን በዚህ በጠቀስኩላችሁ አዋጅ ቁጥር 681 መሰረት እስከ 2 ዓመት በሚደርስ እስራት እንዲሁም በገንዘብ መቀጮ ሊያስቀጣ እንደሚችል በግልጽ ተመልክቷል ማለት ነው። ስለሆነ ይሄንን ሰሌዳ መቀየሪያ ጊዜ አሁን ነባር መኪኖችን ለጊዜው እንደማይመለከት ተገልጿል። በአዲስ አበባ ተሽከርካሪዎች ባለስልጣን ይመለከታል ተብሎ ግን ለምሳሌ ቀነ ገደብ ከተቀመጠለት ከዛ ጊዜ በኋላ ባሮጌው ሰሌዳ ማሽከርከር በራሱ እስርም ሊያስከትል የሚችል ነው። አልቀይርም የሚባልበት የህግ መሰረት የሌለ በመሆኑ ጥንቃቄ ማድረግ ይገባቸዋል። እና ጋይስዬ የተፈረደብኝ ምንድነው መሰላችሁ? ቪዲዮ አስጠፊ ተባልኩኝ። እኔ ቂሊንጦ እንዳልገባ በገዛ ጣቶቼ ቁጥር ነካክቼ ይሄው እገኛለሁ መንገድ ላይ ተኝቼ የሚል ጥቅስ እና ማዳበሪያ ይዤ መንገድ ላይ ከመቀመጤ በፊት የአባታችንን የተከበሩ ጅንኑ ጎጃሜ ቪዲዮ የጫናችሁ ፕሊስ አንሱ ፕሊስ። እና እንደው እንደ ሀገራችን ድንጋይ እዚህ ላይ አርገናል። ይቅርታና የምትለምነው ድንጋይ ይሮፕን ያሉት ምን ላድርግ እስቲ ቤት ያፈራው ይሄው ቆይ እንጂ ለመቀመጥ አይመችም። ይሄው እንደ ሀገራችን ድንጋይ ጭኝል ጠይቃችሁ ሸክላ ድንጋይ ነው። ገባችሁ? እባካችሁን የጫናችሁትን ቪዲዮ አንሱልኝ። የተከበሩ ጅንኑ ጎጃም እኔ ታርጌት አድርጌ እናንተን ላሳድድ ምንም ያደረኩት ነገር የለም። ምንም እንትን የለኝም ማለት ምን ነው የሚባለው ምክንያቶች የሉኝ። የደረሰልኝን ኢንፎርሜሽን መጥቼ ዶሮ ሳይቀድመኝ ጀስት ዘገብኩኝ። ይሄ ብቻ እንጂ ምንም ሌላ ምክንያቶች የለኝም። አራነጥ እና እንትን አላችሁ እሺ አላችሁ። ይሄ እሺ ካላላችሁ ይሄን አላወርድም ጋይስ። እርሶ እንትኑንም የጫኑ ሰዎች እና እርሶ እኔ ያመጣሁት ዜና አስከፍቶት እንደሆነ ተረድቻለሁ። ካነበብኩት ከሰማሁት ያው በእንትንም እንደተባለ አንዳንድ ኦዲዮም የእናንተ ቁጥር እንደሆነ እርግጠኛ አይደለሁም። ልክ ያለው ከደረሰውትም ወፊቷ መታም ከነገረች ከክብር ጋር እያለቀስኩ ቮይስ አድርጌልዎታለሁ። ያ ሰው ከሰጣችሁ የእናንተ ቁጥር ከሆነ አላውቅም። ያንን ይሰማሉ ዘንድ ይሄው ድንጋይ ተሸክሜ እየጠየቅኩ እንዳይወድቅ እንግዲህ በሀገራችን ባህል ይሄን ብቻ ነው ማድረግ የምችለው። ቅብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ሆዴ ምግብ ሲጠግብ ሀብታም የሆንኩ መስሎኝ ልክ ለካ ያ ምግብ በዳጀሽን ሲያልቅ በቤቴው ሽሮ እንኳን የለም። የማረባ ሽሮ ቅል እንኳን ባዶ ነበር፣ ጨው እንኳን አልነበረኝ። የሆዴን ሆዴ ነው የሚያውቁ። ቮይስም አስቀምጫለሁ። የሆዴን ነግሬያቸዋለሁ። ያንን ከግንዛቤ ውስጥ በማስገባት
ከዚሽ ክፍት አፍ ጋር እኔ ታይሜን ሉዝ አላረግም፣ ግን አስተምሪያታለሁ። እቺን ጋደሚትና ደደቢት ብለው በሆዶ ንዴቶን እንደሚያበርዱ አውቃለሁ። እኔ ታርጌቴ አይደሉም፣ የእውነት ታርጌቴ አይደሉም። ምክንያት የለኝም። ሁሌም ነው የምናገረው። እኔ ለቤተሰብ የራሱ 200 ሺህ ብር ሰጥቷል ለሆነ ዘመዴ ብያለሁ። ከእሳቸው ጋር ችግር የለብኝም፣ ግን ከእንደዚህ አይነት ባለጌ ጋር ምን ይሰራሉ ብዬ ቁጭቴን ነበር ቢገቡት የተናገርኩት። የእውነት ያ ቁጭቴ ወደ ሌላ ነገር ከሄደ አያችሁ፣ ሀቅ ስናገር እንዴት እንደተቀመጠ የሐረር ወተት ሻጭ አልመስልም ጋይስ። ያ በክፉ ሰዓት ተገናኘን እንጂ በክፉ ቪዲዮዎች እንደምታየው አይነት ሰው እንዳለውንኩኝ አንዳንድ ማሴጆች ልክ ያለው ከዚህ የበለጠ ምንም አልልም። እና እባካችሁን ቪዲዮ አንሱ። ስለ ጅንኑ ጎጃሜ የዘገባችሁትን ጅንኑ ጎጃሜ ይሄን ነው ማድረግ የምችለው። ለምን እንደተናገርኩ ለምን እንዳልኩ አስረድቻለሁ። ከዚህ በኋላ ጉንጭ ማልፋት ነው የሚሆነው። ምንም ማድረግ አልችልም። ላውርድ አውርጅ ይበል። እኔ አውርጅ ካላለችኝ አልቀመጥ አላስቀምጠው።